ማወቅንም በቂ ነው ብዬ አስባለሁ። ለህይወቴ ማን ነው አስፈላጊ ወይም ደግሞ ከህይወቴ ጋር ማን ነው የሚሄደው፣ እንደገና ደግሞ የምወደው ማፈቅረው ማከብረው ከማን ጋር ነው፣ ህይወቴን ብቀጥል ከማን ጋር ነው ደስተኛ የምሆነው የሚለውን ነገር ለመወሰን ይሄን ያህል ሁለት ሀሳብ የምትሆንበት ሞመንቶች የገጠመህ አይመስለኝም። ገባህ አይደለ? ስለዚህ እንዳለችው ነው ምርጫህን አሳውቀን ህይወትህን አሳውቀንና እኔ ጋር ግን ይቅርታ እዚህ አካባቢ እኔ ኦልሬዲ የኔን ምላሽ በጣም እንደፈለጋችሁና የኔን ውሳኔ ለማወቅ እንዳላችሁ የሚተረዳውት ነገር አለ። እኔ ግን ጥያቄ የሚሆንብኝ እናንተ ምን ነክቷችሁ ነው? ያለሱ ሰው የለም ወይ? ራሳችሁ እንደዚህ አርከሳችሁ መታችሁ ምርጫ ውስጥ ሩታ የሚሆንሽ እንደሆነ ለምንድነው እሱ ራስሽን ከዚህ ጋር የምታወዳድሩ? ሄርሜላም ለምንድነው እሱ በራስሽ ኮንፊደንስ እንደሌለ ሰው የምትሆኙ? በቃ ሄርሜላ ውልቅ ብለሽ የኔ ልጅ አልፈልግህም ብለሽ ውጭ። ሩታ ግን በጣም ነው የምታሳዝነው። ሄርሜ እውነት ስላልወለድሽ ከዚህ ከልጅ እግዚአብሔርን አመስግኝ ማለት ነው። ሩታ ግን ማለት ነው ከዚህ ከልጅ በመውለድሽ እግዚአብሔርን እውነት ለመናገር በጣም የሚያስጠላ በጣም ባለጌ የሆነ ልጅ ነው ይሄ ማለት ነው። ይሄ ሰው አይደለም፣ ከሰው አድራሻ የተፈጠረ ሰው አይደለም። ምክንያቱም የሰው ልጅ እንደዚህ አይነት የሚያስጠላ ድርጊትና ስህተት ሊሰራ አይችልም በፍጹም ማለት ነው። እንዴት ነው ቆይ እኔ ምለው ብታጀራ ላይ እሱ ብቻ ነው እንደ ወንድ ለህግ ይቅረብልን፣ ማርያምን ለህግ ይቅረብልን። አሁንስ ማለት ነው ለህግ መቅረብ አለበት፣ ይጠየቅ ስለ ሴቶች። ለምንድን ነው በሴቶች ህይወት ላይ የሚጫወተው? እሱ ማን ስለሆነ ምን ስለሆነ በፈለገው ቦታ እየመጣ እንደፈለገው ይናገራል፣ እንደፈለገው ያደርጋል። ሴቶቹን ያባላቸዋል፣ ርካሽ እንደሆኑ ይነግራቸዋል። በቃ የመጨረሻ እንትን እንደሆናችሁ ነው ያሳያችሁን። ለምን ራሳችሁን የምታረክሱት? እሺ ሄርሜላ ሩታ ስለ ልጇ ነው የምታለቅሰው እንበል። ሄርሜላ ምን ነክቶሽ ነው? ለምንስ እንዴትስ ብለሽ ራሽን ዞር ብለሽ አታስቢ? ለምንድን ነው እሱ? እስኪ ተመልከች። እነዚህ የዘቀጠው ቤተሰብ ናቸው። እውነት ለመናገር በጣም የሚያስጠላ ፋሚሊ ናቸው እንደዚህ ማለት ነው። አንዳቸው ከአንዳቸው የማይሻሉ ናቸው። ራሳቸውን ማከብሩ። እስኪ የኤፋን ቤተሰብ ይዋቸው አንድ ቀን አስከፋት ብለው ተከፍታለች ብለው እንዴት መጥቶ በዱላ እያገላበጠ የፈለገውን ነገር አርግቶ አባትየው ይኸው ለዚህ ለወግ ማድረግ አበቃው። ምን አስባችሁ ነው እናንተ?